በጣም በምታምነው ሰው ተገፍተህ ማንም እንደማያየህ አስበህ በህይወት ምድረ በዳ ውስጥ ብቻህን ቀርተህ ታውቃለህ? አስበው። ዙሪያ ሁሉ ሲጨልም፣ የተጠጋኸው ተራራ ሲናድብህ፣ ይህስ ፍጻሜ ነው ብለህ ስታስብ፣ ያኔ ማንም በማያየህ በዚያ ጨለማ ውስጥ የሚያየህ አንድ አምላክ ቢመጣስ? ይህ ታሪክ የዛሬ 4000 ዓመት በቤርሳቤህ በረሃ በውሃ ጥም የሞት አፋፍ ላይ የደረሰውን ልጇን ማየት ስላልቻለች ጥቁር ድንጋይ ተንተርሳ ስላለቀሰችው ስለ አንዲት ምስኪን ሴት ታሪክ ነው። ይህ የአጋር ታሪክ ነው። ይህ ኤልሮኢ የሚያሰኝ አምላክን አየሁት የተባለበት አስደናቂው ታሪካችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ የሚዲያችን ተከታታዮች ይህንን ጥልቅና ሕያው የሆነ የቤተክርስቲያናችንን አስተምህሮ በተከታታይ ወደ እናንተ ማድረስ ያለ እናንተ ጽኑ አጋርነት እጅግ ፈታኝ ነው። የዩቲዩብ መረጃዎች እንደሚያመላክቱት ዝግጅቶቻችንን በቋሚነት ከሚከታተሉ ተመልካቾች መካከል 93.4% የሚሆኑት እስካሁን ቻናላችንን ሰብስክራይብ አላደረጉም። አሁን የጀመርነውን ይህንን ታላቅ ሐዋርያዊ መርሃ ግብር ይበልጥ በስፋትና በከፍተኛ ጥራት ለማስቀጠል እንድንችል የይባቤ ሚዲያን አሁኑኑ ሰብስክራይብ በማድረግና የደወል ምልክታችንን በመጫን የዚህ ቤተሰብ አባል ይሁኑ። ይህ ቀላል እርምጃ ለእናንተ ምንም አይነት ወጪ የማያስወጣ ሲሆን ለእኛ ግን አገልግሎታችንን ይበልጥ አጠናክረን እንድንቀጥል በጋራ መተማመንን እንድንገነባና ያሰብነውን ትልቁን የእድገት ግብ እንድንመታ የሚያደርግ ታላቅ አቅምን ይፈጥርልናል። ይህ የምንነግራችሁ ታሪክ የልብ ወለድ ድርሰት አይደለም። የሰው ልጅ የራሱ አቅም ሲደክም ምን ያህል እንደሚሰበርና የእግዚአብሔር ርኅራኄ ግን ምን ያክል ጥልቅ እንደሆነ የሚያሳይ በኦሪት ዘፍጥረት የተመዘገበ ሕያው ቃል ነው። ይህ ታሪክ እጅግ ጥልቅ የሆነ መንፈሳዊ ምስጢር አለው። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደገለጠው እነዚህ ሁለት ሴቶች የሁለቱ ኪዳናት ምሳሌ ናቸው። አጋር የባርነት ቀንበር የሆነውን የብሉይ ኪዳን፣ ሳራ ደግሞ የነጻነትና የሰማያዊ ኢየሩሳሌም የሆነችው የአዲስ ኪዳን ምሳሌዎች ሆነው ተገልጸዋል። ዛሬ ይህንን ታሪክ ስንመለከት ከታሪኩ ጀርባ ያለውን ይህንን ጥልቅ መንፈሳዊ ምስጢርና የሰውን ልጅ ድካም በአንድነት እናያለን። እስኪ ጥቂት ወደ ኋላ እንመለስ። ወደ 4000 ዓመታት ገደማ ወደ ኋላ እንጓዝ። በዚያች ዘመን ልጅ ማጣት ማህበራዊ ውርደት፣ የዘር መቋረጥና ስምን የሚያጠፋ ትልቅ ነውር ተደርጎ ይቆጠር ነበር። ሳራ የአብርሃም ሚስት ማኅፀኗ ዝግ ሆኖ በመቅረቱ ልጅ አልባ መሆኗን በልቧ ውስጥ ትልቅ ሐዘን፣ ነፍሷም ውስጥ ጥልቅ ቁስል ፈጥሮባት ነበር። ይህን ታሪክ በደንብ ለመረዳት የዚያን ዘመን ባህል ማወቅ አስፈላጊ ነው። በወቅቱ በነበረው እንደ ጥንታዊው የኡርናሙ ሕግጋት መሰረት አንዲት ሚስት ልጅ መውለድ ካልቻለች ባሏ የዘር ሐረጉን የሚያስቀጥልበት ወራሽ እንዲያገኝ አገልጋይዋን ለባሏ መስጠት የተለመደ ባህልና ሕጋዊ አሰራር ነበር። ሳራ ይህንን ውሳኔ የወሰነችው ከዚህ የዘመኑ ባህል በመነሳት ነበር። የተስፋው ጊዜ ሲረዝምባት በአገልጋዩ በኩል ልጅ ለማግኘት በማሰብ የወሰደችው ይህ እርምጃ ግን የራሷንና በተለይም የዚህችን ምስኪን አገልጋይ የአጋርን ሕይወት ወደማይታወቅ አቅጣጫ የሚያመራና ለዘላለም የሚቀይር ውሳኔ ሆነ። ሳራ ማኅፀኗ ዝግ ሆኖ ዓመታት በነጎዱ ቁጥር የተስፋዋ ብርሃን እየደበዘዘ መጣ። የእናትነት ናፍቆት፣ የልጅ ድምፅ የመስማት ጥልቅ ጉጉት አቅም አሳጣት። በመጨረሻም ትዕግስቷ ሲያልቅ ያንን ከባድ ውሳኔ ወሰነች። በሐዘን ተውጣ ወደ አብርሃም ቀረበችና እግዚአብሔር እንዳልወልድ ከለከለኝ፣ እነሆ አገልጋዬ አጋር አለችልህ፣ እባክህ ከእርሷ ጋር ተኛ፣ ምናልባትም በእርሷ በኩል ልጅ ያገኝ ይሆናል አለችው። አጋር ግን በዚያች ቅጽበት ምን ተሰምቷት ይሆን? ይህች ከግብፅ ምድር የወጣች በባዕድ ሀገር በባርነት ቀንበር ስር የወደቀች ምስኪን ሴት ምንም አይነት ምርጫ አልነበራትም። የራሷ ፈቃድ በራሷ ድምፅ፣ የራሷ ምርጫ አልነበራትም። የጌቶቿ ውሳኔ በእሷ ላይ የተፈረደ የማይሻር ሕግ ነበር። እምቢ የማለት መብት አሊያም የሕይወቷን አቅጣጫ የመምረጥ ስልጣን በእጇ አልነበረም። ዝምታ ብቸኛ መሸሸጊያ ሆነ። የሳራ ትዕግስት ማለቅ ድምፅ አልባዋን አጋርን ወደማይታወቅና መራራ ወደሆነ የሕይወት ምዕራፍ ውስጥ አስገባት። ያ የማይቀር ነገር ሆነ። አጋር ጸነሰች። ይህች ምስኪንና ድምፅ አልባ የሆነች ሴት
በማኅፀኗ ጽንስ ስትይዝ በአብርሃም ቤት ውስጥ የነበረው የኃይል ሚዛን በአንድ ጀንበር ተለወጠ። አሁን ተራ አገልጋይ ብቻ አይደለችም፣ የአብርሃም ልጅ ተሸክማለች። ይህ አዲስ እውነት በአጋር ልብ ውስጥ ያልተጠበቀ ስሜትን ፈጠረ። ትሁት የነበረችው የአገልጋይነት ማንነቷ ተቀየረ። አንገቷን ቀና አድርጋ መሄድ ጀመረች። እመቤቴ ሳራ ያልቻለችውን እኔ ቻልኩ የሚል የድል አድራጊነት ስሜት፣ የትዕቢት መንፈስ አደረባት። ከዚህ ቀደም ቀና ብላ ለማየት የምትፈራቸውን የሳራን አይኖች አሁን በድፍረትና በንቀት መመልከት ጀመረች። መጽሐፍ ቅዱስም እርሷም እንደጸነሰች ባየች ጊዜ እመቤቷን ናቀች ብሎ ይህንን እውነት ይነግረናል። ይህ የአገልጋዩ መታበይና ንቀት በሳራ ልብ ውስጥ ምን ያህል ከባድ ቁስል ፈጥሮ ይሆን? ሳራ የራሷን አገልጋይ በገዛ እጇ አሳልፋ ሰጥታው፣ አሁን ደግሞ በገዛ ቤቷ መናቅ ሲገጥማት ጥልቅ የሆነ ቅናትና የሐዘን እሳት በውስጧ ነደደ። የሳራ ልብ ክፉኛ ተሰበረ። ሐዘኗም ወደ ከባድ ቁጣ ተለወጠ። በአብርሃም ቤት ውስጥ የነበረው ሰላም የፈረሰ፣ በሁለቱ ሴቶች ግጭትም ወደማይበርድ እሳትነት ተቀየረ። የሳራ ልብ በደረሰባት ንቀት ክፉኛ ታመመ። ሐዘኗም ወደ ከባድ ቁጣ ተለወጠ። ይህ በደል፣ ይህ ውርደት በአንተ ላይ ይሁን በማለት አብርሃምን አማረረችው። አብርሃም በዚህ የሁለት ሴቶች ፍጥጫ መካከል ሆኖ የቤቱን ስርዓትና የትዳሩን ክብር ለማስጠበቅ ሲል እነሆ ገረድሽ በእጅሽ ናት፣ ደስ እንዳለሽ አድርጊያት ብሎ መለሰላት። ሳራ ይህንን ስልጣን ስታገኝ አጋርን ክፉኛ ያስጨነቀቻት። የባርነት ቀንበሩም ከድሮ በባሰ ሁኔታ ከበደባት። አጋር ይህንን የማያቋርጥ ስቃይና ውርደት መሸከም አቅቷት ነፍሷን ለማትረፍ ከአብርሃም ቤት ኮበለለች። በማኅፀኗ ጽንስ ተሸክማ ወዴት እንደምትሄድ ሳታውቅ ወደ ምድረ በዳ ኮበለለች። አስቡት፣ አንዲት ነፍሰ ጡር ሴት ማንም በሌለበት አሸዋው እንደ እሳት በሚፋጅበትና ፀሐዩ በሚያቃጥልበት አስፈሪ በረሃ ብቻዋን ስትቅበዘበዝ ጥልቅ የሆነ የብቸኝነት፣ የፍርሃትና ተስፋ የመቁረጥ ስሜት ነፍሷን አደነዘዘው። የሚጠብቃት ቤተሰብ፣ የሚያጽናናት ወገን አልነበራትም። በውስጧ የተሸከመችው አዲስ ጽንስ ቢሆንም በዙሪያዋ ያለው ግን የሞት ጥላ ያረፈበት፣ ዝምታው የሚያስፈራ ባዶ ምድረ በዳ ነበር። በዚያ በሚያቃጥል ምድረ በዳ አጋር ጉልበቷ ዝሎ ተስፋ ቆርጣ ስትወድቅ አጠገቧ አንድ የውሃ ምንጭ አገኘች። በዚያች ብቸኝነትና ጭንቀት በነገሰባት ቅጽበት ድንገት ያላሰበችው ብርሃን በራ። የእግዚአብሔር መልአክ በፊቷ ተገለጠ። በዓለም ፊት ዋጋ ያጣች ነበረች። መልአኩ ግን የሳራ ገረድ አጋር ሆይ ወዴት መጣሽ? ወዴትስ ትሄጃለሽ? ሲል ስሟን ጠርቶ አነጋገራት። ማንም በስሟ ጠርቷት የማያውቅ ምስኪን ባሪያ ነበረች። አሁን ግን በእግዚአብሔር ዘንድ የታወቀች ሆነች። እርሷም ከእመቤቷ ከሳራ ፊት እየሸሸች መሆኗን በእንባ ተናገረች። በዚህ ጊዜ መልአኩ ወደ እመቤቷ እንድትመለስ እና ለእርሷም እንድትገዛ ታዘዛት። ነገር ግን ወደዚያ ሁሉ መከራ ባዷን አልሰደዳትም። ዘርሽን እጅግ አበዛዋለሁ፣ ብዛቱም ከቶ አይቆጠርም፣ ወንድ ልጅም ትወልጃለሽ፣ እግዚአብሔር መከራሽን ሰምቷልና ስሙንም ይስማኤል ትይዋለሽ የሚል ታላቅ ተስፋንም ሰጣት። አጋር በዚህ ቃል ፈጽማ ተጽናናች። በሰው ፊት የተረሳች ብትሆንም እግዚአብሔር ግን እንዳልረሳት መከራዋንና እንባዋን እንዳየላት አወቀች። በዚያ በጨለማው ምድረ በዳ የተሰበረ ልቧ ተጠግኖ ኤልሮኢ የሚያየኝን አምላክ አየሁት ብላ አመሰገነች። ብቻዋን እንዳልሆነች በሁሉ ጌታ ፊት የታየች መሆኗን የሕይወቷ ትልቁ መጽናኛ ሆነ። አጋር ያንን መለኮታዊ ቃል ከሰማች በኋላ በእግዚአብሔር ተስፋ ተጽናንታ ወደ አብርሃም ቤት ተመለሰች። ጊዜው ሲደርስም ያንን የተስፋ ፍሬ በእቅፏ አቀፈች፣ ወንድ ልጅንም ወለደች። አብርሃም አጋር ኢስማኤልን በወለደች ጊዜ የ85 ዓመት አዛውንት ነበር። ለረጅም ዘመናት በዝምታ በተዋጠው ቤቱ ውስጥ የልጅ ድምፅ ሲሰማ የአብርሃም ልብ ውስጥ ታላቅ ደስታ ሆነ። በመልአኩ ቃል እንደተነገረውም የልጁን ስም ይስማኤል አለው። ከዚያ በኋላ ያሉት 14 ዓመታት በአብርሃም ቤት ውስጥ የጸጥታና የሰላም ዓመታት ነበሩ። ይስማኤል በአባቱ እንክብካቤ እያደገ በአብርሃም ፊት ሞገስን እያገኘ ሲመጣ በአጋር ልብ ውስጥ የነበረው ቁስል እየሻረ መጣ። ልጇን እያሳደገች ያለፈውን መከራና የበረሃውን ስቃይ ረስታ የኖረችባቸው የደስታና የተስፋ ጊዜያት ነበሩ። አጋር ይህ ጊዜያዊ ሰላም ለዘላለም የሚቀጥል ልጇም የአብርሃምን ብቸኛ ወራሽ ሆኖ የሚጸና መስሏት ነበር። 14 ዓመት ነጎደ። በአብርሃም ቤት የሰፈነው ያ ጸጥታና ሰላም ግን ለዘላለም የሚቀጥል አልነበረም። አብርሃም 100 ዓመት፣ ሳራ ደግሞ 90 ዓመት ሲሞላቸው
እጅግ አስደናቂ ነገር ተከሰተ። እግዚአብሔር ለአብርሃም ተገለጠለት። ስሙንም ከአብራም ወደ አብርሃም የሚስቱንም ስም ከሶራ ወደ ሳራ ቀየረው። ከዚያም የማይታመነውን ቃል ኪዳን አበሰረው። ሚስትህ ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ትለዋለህ። ቃል ኪዳኔንም ከእርሱ ጋር አቆማለሁ። አንተም የብዙሃን አባት ትባላለህና ሚስትህም የብዙሃን እናት ትባላለችና ከእንግዲህ ወዲህ አብርሃም እና ሳራ ትባላላችሁ አለው። አብርሃም ይህንን ሲሰማ በግንባሩ ተደፍቶ ሰገደ። በ100 ዓመቱ ሳራም በ90 ዓመቷ ይህ እንዴት ሊሆን ይችላል ብሎ አሰበ። ልጁን ኢስማኤልን እጅግ ይወደው ስለነበር ኢስማኤል በፊቴ ቢኖር ምኞቴ ነው ብሎ ለመነ። እግዚአብሔር ግን ኢስማኤልን እንደሚባርከው እንደሚያበዛውና 12 አለቆችን እንደሚወልድ ተስፋ ሰጥቶት የማይታጠፈው ቃል ኪዳን ግን ገና ከሚወለደው ከይስሐቅ ጋር መሆኑን አረጋገጠለት። ይህ መለኮታዊ ውሳኔ በአጋርና በኢስማኤል ልብ ውስጥ ምን አይነት ስሜት ፈጥሮ ይሆን? ኢስማኤል የተባረከ ቢሆንም የተመረጠው የቃል ኪዳን ልጅ ግን አልነበረም። ለ14 ዓመታት የአብርሃም ብቸኛ ወራሽ፣ ብቸኛ ተስፋ መስሎ ያደገው ኢስማኤል አሁን ድንገት ሌላ የተስፋው ልጅ ሊመጣ መሆኑን ሲታወጅ በአጋር ልብ ውስጥ ያረጀው የስጋት የመገፋትና የፍርሃት ስሜት እንደገና ገረሸ። የሰላሙ ጊዜ አበቃ። አዲስና ከባድ ፈተና ከፊታቸው ተደቅኖ ነበር። የሰው አእምሮ ሊቀበለው የማይችለው ተአምር እውን ሆነ። ሳራ በእርጅናዋ ዘመን ጸነሰች፣ የተስፋውንም ልጅ ይስሐቅን አቀፈች። በአብርሃም ቤት ታላቅ ደስታና እልልታ ሆነ። እግዚአብሔር የገባውን ቃል ኪዳን በታማኝነት ፈጸመ። ይስሐቅ እያደገ መጣ። ጡት በጣለበት ቀን ማለትም በ3ኛው ዓመት አብርሃም ደስታውን ለመግለጽ ታላቅ ድግስን አደረገ። ነገር ግን ይህ የሳራና የአብርሃም ታላቅ ደስታ ለአጋርና ለኢስማኤል ከባድ ሐዘንና የመገፋት መጀመሪያ ነበር። ኢስማኤል አሁን የአብርሃም ወራሽና የተስፋው ልጅ እንዳልሆነ አረጋግጧል። በዚያ የደስታ ድግስ ቀን ሳራ ኢስማኤል በሕፃኑ በይስሐቅ ላይ ሲያሾፍ አየች። በአብርሃም ቤት ውስጥ የሰፈነው ጊዜያዊ ሰላም በድንገት ደፈረሰ። ሳራ ቁጣዋን መቆጣጠር አልቻለችም። ወደ አብርሃም ሄዳ በማያወላውል ጠንካራ ድምፅ ይህችን ባሪያ ከነልጁ አባርልኝ፣ የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር አብሮ አይወርስምና በማለት የመጨረሻ ውሳኔዋን አሳወቀች። ይህ ቃል ለአብርሃም ልቡን የሚሰብር ቢሆንም ለአጋርና ለኢስማኤል ግን ወደ ከባድ ስደት፣ ብቸኝነትና መከራ የሚወስድ አስፈሪ ፍርድ ነበር። የሳራ ቃል የአብርሃምን ልብ ክፉኛ ሰበረው። ነገር ግን የእግዚአብሔርን ትእዛዝ ለመፈጸም በማግስቱ ማለዳ ተነሳ። እንጀራና የውሃ ቁርበት አንስቶ ለአጋር ሰጣት። እጁንም አስይዞ አሰናበታት። አጋር አብርሃምን ዞር ብላ እንኳን ሳታየው ልቧ በሐዘን ተሰብሮ ኢስማኤልን ይዛ ወደ ቤርሳቤህ ምድረ በዳ ገሰገሰች። በረሃው ርኅራኄ አልነበረውም። ፀሐዩ እንደ እሳት ያቃጥላል፣ አሸዋው ይፋጃል። እየተንገዳገዱ በተጓዙ ቁጥር የተስፋው ስንቅ የሆነው ያ የውሃ ቁርበት እያለቀ መጣ። በመጨረሻም ውሃው ሙሉ በሙሉ ተሟጠጠ። ኢስማኤል ያ በቤቱ ሞገስ የነበረው ልጅ በውሃ ጥም ጉሮሮ ደረቀ፣ ጉልበቱ ከዳው። በረሃብና በጥም እያለቀሰ ሲዝል አጋር የምትሰጠው አንዲት ጠብታ ውሃ እንኳን አልነበራትም። የእናትን አንጀት አስቡት። የገዛ ልጇ በዓይኗ ፊት በውሃ ጥም ሲንፈራገጥ፣ ሞት ቀስ በቀስ ሲነጥቃት ማየት ከአቅሟ በላይ ሆነ። ይህንን ነገር መሸከም ሲያቅታት ልጇን ወስዳ ከአንድ ቁጥቋጦ ስር አሳረፈችው። የብላቴናውን ሞት አላይም ብላ መሸከም ከምትችለው በላይ የሆነውን ሕመም ለመሸሽ በአንድ ቀስት ውርወራ ርቀት ራቅ ብላ ተቀመጠች። ፊቷንም በእጆቿ ሸፍና መሪር እንባን አፈሰሰች። ሰቅሰቅ ብላም አለቀሰች። ነገር ግን በዚያች የሞትና የጨለማ ቅጽበት የሰው ልጅ አቅም ሲያልቅ ሰማይ ተከፈተ። እግዚአብሔር በዚያ ባድማ በረሃ ውስጥ የሚያስተጋባውን የብላቴናውን ጩኸት ሰማ። የእግዚአብሔር መልአክ ከሰማይ ወርዶ ድምፁን አሰማ። አጋር ሆይ ምን ሆነሻል? አትፍሪ፣ እግዚአብሔር የብላቴናውን ጩኸት ሰምቷልና አላት። ተነሺ፣ ብላቴናውን አንሺ፣ ታላቅ ሕዝብ አደርገዋለሁና የሚለው ሕይወት ቃል ሲሰማ እግዚአብሔር የአጋርን አይኖች ከፈተላት። በዚያ የሞት ምድረ በዳ ድንገት የውሃ ጉድጓድ አየች። ደንግጣ እየሮጠች ሄዳ ቁርበቱን በውሃ ሞልታ ለደከመው ልጇም የሕይወትን ውሃ አጠጣችው። ውሃውን ሲጠጣ የብላቴናው ሕይወት ተመለሰ። እግዚአብሔር ያ ኤልሮኢ ማለትም የሚያየኝን አምላክ አየሁት ያለችው ጌታ ባልታሰበው በረሃ ውስጥ የሕይወት ምንጭ አፍልቆ እናትና ልጅን ከሞት መንጋጋ ታደጋቸው። ዛሬ ይህንን ቪዲዮ የምትመለከት ወንድሜ
ወይንም በሐዘንና በጭንቀት ውስጥ ሆነሽ የምታዳምጪኝ እህቴ አስተውለሽ አዳምጪኝ፣ ልብ ብለህ ስማኝ። ልክ እንደ አጋር በሰዎች ተገፍተህ ዋጋተህ ማንም አያየኝም ብለህ በብቸኝነት ምድረ በዳ ውስጥ ተጥለህ ይሆናል። በስደት ሀገር፣ በሱስ ማዕበል ወይንም በመንፈሳዊ ድርቀት ውስጥ ሆነ የህይወትህ ተስፋ አልቆብህ እግዚአብሔር ረሳኝ ተወኝ ብለህ መሪር እንባን እያፈሰስክ ሊሆን ይችላል። ነገር ግን አንድ እውነት ልንገርህ፣ ያ በቤርሳቤህ በረሃ የወደቀውን የኢስማኤልን ጩኸት የሰማ ያ የተገፋውን የአጋርን እንባ ያየ አምላክ ዛሬም አንተን ያያል። አዎ እግዚአብሔር ኤልሮኢ ነው፣ የሚያይ አምላክ ነው። በዝግ በር ውስጥ በድብቅ የምታፈሰውን እንባ ማንም የማይረዳው የልብህን ጩኸት መገለልህንና ስብራትህን በሚገባ ያያል። በምድረ በዳ ውስጥ ብቻህን አይደለህም። እግዚአብሔር ካንተ ጋር ነው። ድምፅህን ይሰማል። ማንም በማያየው መንገድ ለህይወትህ አዲስ የውሃ ምንጭ ያፈልቃል። አምላክህ አይተውህም። እግዚአብሔር በምድረ በዳ ለወደቀው ለኢስማኤል እንዲህ ከደረሰለት የተስፋው ልጅ ለተባለው ለይስሐቅ ምን ያደርግለት ይሆን? አብርሃም በ100 ዓመቱ ያገኘውን የዓይኑን ብርሃን ብቸኛ የተስፋ ልጁን ይስሐቅን ለመስዋዕትነት ረድልኝ የሚል እጅግ ከባድና ልብ የሚሰብር መለኮታዊ ትእዛዝ ሲመጣበት አብርሃም ምን ይወስን ይሆን? የይስሐቅ መስዋዕትነትና የአብርሃም የመጨረሻው እጅግ ከባድ የእምነት ፈተና በሌላ ዝግጅት ይዘንላችሁ እንቀርባለን። ይህ የተስፋውና የመጽናናት መልእክት በብቸኝነት በስደትና በጭንቀት ለተሰበረ ልብ ሁሉ ፈውስ እንዲሆን ቪዲዮውን ሼር በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ይሁኑ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።